ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልን። ይህ የምታዩት ልጅ ሌባ ሲሆን ያው ዝም ብላችሁ ተመልከቱት። ያው እንደምታዩት እየገባ ነው። ጎረቤት የሆነ ነገር አግዘኝ ብሎኝ ላፍታ ወጣ ባልኩበት አጋጣሚ ነው። ያው እንደምታዩት ውጭ ካለው ጓደኛው ጋር ነው በስልክ እያወራ። እስር ባንኮኒ ካለ ብሎ ነው ያው ምናልባት ስልክ አገኘው ብሎ ያው በምታዩት መልኩ ያው እየፈለገ ነው የሚገኘው። ገጠመኝ ሆኖ ያው ምንም አይነት ነገር አልተቀመጠም ነበረ። ያው በዚያ ምንም አላገኘም። ያው ውጭ ላለው ጓደኛ ምልክት እያሳየ ነው የለም ይለዋል። ያው ይሄን ቪዲዮ የለቀኩላችሁ በተለይ ነጋዴዎች ተጠንቀቁ፣ ጥንቃቄ አድርጉ። አሁን ላይ በጣም እንደዚህ አይነት ነገር እየበዛ ስለሆነ ጥንቃቄ ልታደርጉ ይገባል። ያው ውጭ ላለው ጓደኛው እየተደዋወሉ ነው፣ ውጣ ይለዋል። በዚህ አጋጣሚ ነው ስመጣ እኔም በራፍ ላይ ያገኘውና ምን አጣ እያልኩት ነው። እዚህ ጋር በራፍ ስለነበርኩ ስላላየው ትንሽ ተደናገጥኩና እዚህ ጋር ምን አጣ ስለው አይ ሱሪ ፈልጌ ነው ማን ይለኛል። ና እሺ ከፈለክ ብዬ ያው ውስጥ ይዤው ገባና ትንሽ ስለተጠራጠርኩት ልጁን ያው ካሜራ ማየት ጀምራለሁ። እዚህ ጋር ካሜራ ቼክአፕ እያረኩ ነው። ያው ልጁ እንደምታዩት ነው ያው ይቁነጠነጣል። እዚህ ጋር ቼክአፕ እያረኩ ነው። እዚህ ጋር ኦሬዲ ካሜራውን ቼክአፕ እያረኩ ነው። ያው ኦሬዲ አይቼ እርግጠኛ ሆኛለሁ። ያው ቀደም ሲፈልግ ስላየው ካሜራ ላይ ያው እዚች ጋር መለሰራ ነው የመጣው ስለው ያው እየጠየቅኩት ነው አንዳንድ ጥያቄዎችን። ያው እዚህ ጋር ኬት እንደመጣ በዚሁ አጋጣሚ ቡታጀራ አካባቢ ነኝና ያለኝ እና እዛ አካባቢ ያላችሁ ነጋዴዎች ባካችሁን ብዙ ጊዜ የምንይዛቸው ሌቦች ከዛ አካባቢ ነው የሚሉት እና ባካችሁን ተጠንቀቁ። እዛ አካባቢ ያላችሁ ነጋዴዎች ያው ጓደኛው ነው እዚህ ጋር የሚደውልለት። ከዛ ያው እንደምታዩት ነው እንግዲህ ጥያቄ እየጠየቅኩት ነው። አይ ለገዛ ነው የመጣሁት እያለኝ ነው። እዚች ጋር እየተከራከረኝ ነው። ያው እንደምታዩት እና ባካችሁን ጥንቃቄ